እናቴ ለባል ልጁ እንዳይከፋው የሆነ ስጎ ነገር ሰርተሽ እንቁላል ጣል አድርጊበት እስቲ። እጄ ላይ እኮ ያለው 50 ብር ነው። 3 እንቁላል ገዝቼ ለማን ላረገው ነው? ግድ የለሽም ለኛ እግዚአብሔር ያቅልናል። ሽሮ ላይ ቅቤ ጠብ አድርገንም ቢሆን አፋችንን እንፈታለን። ልጄ ግን እንዲከፋው አልፈልግም። አባዬ ገዛው ትልቅዬ ዶሮና ትልቅዬ በሬ። ያ ህፃናት ስሙ በቃ እንትን ይሏል ማለት ለነሱ ትልቅ ነገር ነው። በሬ በግ ምናምን መገዛት ለሰፈር ልጆች ማስቀመጥ ተገዝቷል። ተዋቸው እባክህ እየዋሹ ነው። አይቼዋለሁ እኮ እነሱ እኮ እየዋሹ አይደለም። እና በጤ ጋር እኮ ተገዝቷል። ውሸታቸውን ነው አትመናቸው አላልኩም? እነሱ አውቀው እኮ ነው አንተን ለማስቀናት። አባዬ እኛ ጋር ምንም አይሰራም። እኛ ቤትም ትልቅዬ ዶሮ ይሰራል። እሺ አባቴ። እሺ ምንድነው ማድረግ ያለብን? አንቺን በፊናሽ የሚሰጥሽ ሰው ካገኘሽ ፈልጊ። እኔ ምልሽ በእናትሽ እስኪ 500 ብር ካለሽ። የለም ባክሽ ትቀልዳለሽ። አባት ትቀልጃለሽ። 100 ብር ልሰደው? እሺ ያው ውሰደው። እቺን ቀለበት ትፈልጋታለህ? ያ ያዋጣ ቆንጆ ነው ውሰጂው። የእናቴ ስጦታ ነው። መሸጥ አልፈለኩም ብሩ ስላስፈልገኝ ነው። ታሽ የሆነ ብር አበድረኝ እስቲ። ኧረ የለኝም። ይሄ ስንት ነው ብራዘር? 2500 2400 ብር አሸጥልኝ። የማታ ገበና አምጣ ሽጥለት። አሪፉን አድርግልኝ። ይሄን ይዤ ስገባ ልጄ ደስ ይሏል። አቢ እንዴት ነህ? አባት ናላግዝህ። እሺ እግዚአብሔር ያክብርልኝ። ሰንገዛው እንደሩ አይገርምህም? እንዴት ሆኜ እንደገዛሁት እኔና መድኃኒዓለም ነው የምናውቀው። ስንት ነገር ሆኜ ጫማዬ ልጄ እንዳይከፋው፣ ልጄ በባህል ምድር የሰው ቤት እንዳያይብኝ ስንት ነገር ሆንኩ። ዶሮይስ ልጄ ነው። በእናት ወንድም ማን ወሰደው? በእናት ወንድሜ በእናት ዶሮ ያዘ ልጅ አይታል እዚች ጋር ማን ምንድነው? ማን ሽንኩርት ብቻ ሽንኩርቴንም ወስደውታል። 100 ብር። ኧረ ሰው ግን እንደዚህ ችግሩን እየነገሩ ይዞበት ይሄዳል። ኧረ ተጨቃቅነ ይመጣል። ትንሽ እንጠብቀው እሺ። ምን አይነት አባት ነኝ ግን ለራሴ ከችግር ሳልወጣ ልጄን ድል ያለ የችግር ድግስ ደግሼ የተቀበልኩት። ምን አይነት አባት ነኝ? መቼም እንደዚህ ሆኜ የልጄን አይን ማየት አልችልም። ለማንኛውም ከዚህ ቪዲዮ ምንድነው የተማራችሁት? ምንም እንትን ሳይኖር ለምሳሌ የሆነ ነገር ሳይኖረን ዝም ብለን ከተጋባን በኋላ ልጅ ስለፈለግን ብቻ ልጅ መውለድ ትልቅ ቻሌንጅ እንዳለው ነው የሚያስተምረን እና ልጅ በድሎ ያድጋል የሚባለው ድሮ የቀረ አመለካከት ነው። ስለዚህ ሁላችንም ልጅ ከመውለዳችን በፊት ልጃችንን ከወለድን በኋላ ልጃችን አሁን ባለበት ጄኔሬሽን ውስጥ ምን ሊያስፈልገው ይችላል የሚለውን ነገር በደንብ አስበንበት ነው ወደ ልጅ ፕሮግራም መግባት ያለብን የሚለውን መልእክት ያስተምራል። ሰላማችሁ ይብዛ። እወዳችኋለሁ። ሰብስክራይብ እና ሼር ኮፒ ሊንክ ያደረጋችሁ እወዳችኋለሁ።